ጉግል ጄሚናይን ያለ ቪፒኤን እንዴት አድርገን በስልካችን መጠቀም እንደምንችል እናያለን። በመጀመሪያ ወደ ክሮም ብራውዘራችን እንገባና ከዛ በኋላ ጄሚናይ የሚለውን ሰርች ባራችን ላይ እንጽፋለን ማለት ነው። ከዛ እሱን ሰርች እናደርጋለን። በአጋጣሚ እኔ ሰርች አድርጌው ስለነበር ነው እሱ ይመጣልናል ማለት ነው። ስለዚህ ጄሚናይ እኔ ሎጊን አድርጌ ስለነበር እንደዚህ አይነት አፒራንስ ይመጣል። እናንተ ሎጊን ካላደረጋችሁ ሎጊን አድርጉ የሚል አፒራንስ ይመጣል ማለት ነው። ከዛ በኋላ እዚች ከላይ በቀኝ በኩል ከላይ ላይ ሶስት ሰረዟን እንነካለን። ከዛ በኋላ ምንድን ነው የምናደርገው? አርቱ ሆም ስክሪን እንለዋለን። ከዛ በዚህ በምናደርግበት ጊዜ እንደምታዩት ኢንስቶል እና ክሬት ሾርት ከት የሚል እንትኖች አማራጮች ይመጣሉ። ስለዚህ እኛ ኢንስቶል እናደርገዋለን። እኔ ከዚህ በፊት ስላደረኩት አፒራንሱ ምን እንደሚመስል እናያለን ማለት ነው። እዚህ ጋር ገብቼ የአይ ቱልስ ከሚሉት ጋር ያሉ የምጠቀማቸው የአይ ቱልስ እዚህ ጋር አሉ። ስለዚህ ጄሚናይ ይሄን ይመስላል ማለት ነው። በስልክ ኢንስቶል ያደረኩት አፕሊኬሽን ማለት ነው። ስለዚህ ለዚህ ጋር የምፈልገውን ጥያቄ ኢሜጅ ክሬት ለማድረግ ክሬት ሚውዚክ ይላል። ውስጥ ማይደ ሄልፕ ሚለርን የሚሉ ፊት ለፊት ላይ የሚታዩ አማራጮች አሉ። እነሱን መሞከር እንችላለን። ከዛ ውጭ ደግሞ ፕላስ ሳይኗን ስንጫን ካሜራ ማንሳት እንችላለን። ቀጥታ ጋላሪ ላይ ያሉ ፎቶዎችን፣ ፋይሎችን፣ ጉግል ድራይቭ ላይ ያሉ ኖትቡክስ ኤልኤም መጠቀም የምንችልበት ሁኔታዎች እንዳሉ እዚህ ጋር ያደርግልናል ማለት ነው። ስለዚህ እዚህ ጋር እየጻፍን የፈለክነውን ጥያቄ መጠየቅ የምንችልበት አግባብ አለ ማለት ነው ያለ ቪፒኤን። ስለዚህ ጉግል ጄሚናይን ያለ ቪፒኤን ለመጠቀም በዚህ መልኩ መጠቀም እንችላለን። ጉግል ፕሌይ ስቶር ላይ ብንገባ አናገኘውም ይሁን አፕሊኬሽን በማይራባቸው ቦታዎች ላይ። ለዛም ነው በመጀመሪያም ሆኖ ጉግል ጄሚናይ ያለ ቪፒኤን እንዴት መጠቀም እንችላለን የሚለውን ለማየት የሞከርኩት ማለት ነው። ስለዚህ እዚህ ጋር ገብቼ ጄሚናይ ብለው ይሄ ከዚህ በፊትም ሰርች አድርጌው ነበር። አጋጣሚ ይኸው ከዚህ ላይ አይመጣም። ሌሎችን አፕሊኬሽኖች ግን ከላይ ነው የምናገኛቸው። ልክ ሰርች ስናደርግ ትክክለኛው አፕሊኬሽን ከላይ ይመጣል። እዚህ ላይ ስለማይክ ጉግል ጄሚናይን ክሮም ላይ ተጠቅመን እንዴት አድርገን ማግኘት እንደምንችል ያሳያል ማለት ነው።